እነዚህ ቄሮ ተብዬች እነዚህ ወጠጤዎችን መች ነበር ለመምጣት ያሰቡት? እነሱ በ31 ይመጣሉ መሰለኝ። እዛ መሰለኝ ያ በ31 ነው ያለ። ፌስቡክ ላይ ያዩት በአንድ ነው መሰለኝ። ያ የሚሳካላቸው መስሏቸዋል። ጀርመን ላይ ምንም አይሳካላቸው። አንድ እንግላን ምናምን ምሳካ ምናምን ከመሰላቸው በጣም አይም ናቸው። ሲጀመር እነዚህ ምን ያውቃሉ? ዝም ብሎ ዳይመንድ ይላሉ እኮ እኛ ልጆች ተደራጅተዋል። በጣም ነው የተደራጁት። በአንድ እነሱ እንደሚመጡ እናውቃለን። እኛ ከነሱ ቀድመን ጠዋት በ7 ሰዓት ወይ በ8 ሰዓት እኛ ልጆች እዚህ መገኘት አለባቸው። ቀድመን እዚህ መምጣት አለብን። ግን እኔ በጣም ሳስበው ማለት ነው የነዚህ ቄሮ ተብዬዎች ማለት ነው አይታመኑም። ገባ ጀዝቦች እነዚህ ምንም አያውቁም ነው። እንደዛ አትበል። አይታመኑም። እኛ ማድረግ ያለብን በሚዲያ ላይ እኛ እነሱን በፕሮፓጋንዳ እንደፈለግን ማድረግ እንችላለን። እኛ እነሱን በውስጥ እናውቃቸዋለን። ግን አይዲያ እንትን ሚዲያ ላይ ማለት ነው እነሱን ማሳነስ አለብን። ገባ ያ ምን መሰለህ አሁን እኛ ልጆች ቀድመው ከመጡ ምንም አይነት ፍንጭ ሊያገኙ አይችሉም። በጀርመን ላይ አይሳካላቸውም፣ በጭራሽ አይሳካላቸውም። ሞተናል። ሀገራቸው አረጉት እኮ እንደፈለጉ ቦታ ከየትም እኮ አይጠፉም። አይገርምም? ምን ዳውን ኢትዮጵያ በጣም እኮ ነው የሚገርመው የእነሱ ብዛትስ በጣም ይገርማሉ። በጣም ለማንኛውም እስቲ ሄደን ምሳ እንብላና በቃ በላተነስ አላህ ሰውየው ዘመኛው አለ መሰለኝ። በቃ ወጥተን እስቲ ምሳ በልተን እንመለስ። ያ ቄሮች መጡ። አንተ ለምን ትሮጥኩ? እና ቄሮ ነው ይችልቁ ወይ ቄሮ ለካ እንደዚህ ነው። አንተ ለምን ነው የሮጥከው? እባክህ እነዚህ ለነጮች ራሱ አይመለሱ። አላየህም እንዴ? ወይ ጉዴ! ተበልተን ነበር። ለሰውየው ደውልለት። ተነስ። ለሰውየው ተነስ። ሰውየው አሁን ሀገራችን ሰው እየሞተ እናቶቻችን፣ እህቶቻችን፣ ወንድሞቻችን እየተገደሉ እዚህ መስራት በጭራሽ አይችሉም። ይሄን እንስማማለን አይደል? ቄሮ ፓወር እንደሆነ ያውቃሉ አይደል? ፈሩን አይደል? በጣም ፓወር እንዳለን ያውቃሉ አይደል? አሁን እንሄድና ባንዲራውን እናወርድና የኛን እንሰቅላለን። ተስማማን አይደል? በቃ መጡ። ደውልላት መጡ። ለጸጋዬ ደውል። ሀሎ አምባሳደር ሙሉ ይኸው መጡ አሉ። ልጆቹ መጡ አሉ። እነማን ነው? ቄራዎች ናቸው። ይኸው ተረጋጋ። ምን እረጋጋለሁ? መጡ አሉ። jajjabaadhaa malee as deebi'uuf gamroonfataan galee saba Oromoo jajjabaadhaa malee as deebi'uuf gamroonfataan galee.